የዶክተር ፊደል ካስትሮ ጉብኝት በእውነቱ ምንም የተለየ ዓላማ የለውም። ኩባ ባለፉት ጊዜያቶች ውስጥ ለረጅም ጊዜ ከኮሎኒያሊስቶች እና እንዲሁም ደግሞ ከኢምፔሪያሊስቶች ጋራ ተገቢ የሆነ የመደብ ውጊያ አካሄዳ ዛሬ ከፍ ያለ የእድገት ደረጃ ላይ የደረሰች ታዳጊ ሀገር እንደመሆኗ መጠን በኢትዮጵያ ውስጥ የሚካሄደው አብዮት ዲሞክራሲያዊ አብዮት ስለሆነ የመሪው እዚህ መገኘት ሌሎችም ሶሻሊስት ሀገሮችና ተራማጅ ዲሞክራሲያዊ ሀገሮች ሁሉ እንዳላቸው አመለካከት ያላቸውን ሲምፓቲ ወይም ደግሞ ድጋፍ ለመግለጽ ስለሆነ በእውነቱ የኢትዮጵያን አብዮተኞች የበለጠ የሚያነቃና የሚያበረታታ ለመሆኑ ጥርጥር የለውም። እንዲሁም የአፍሪካውያኖችም